ከ100 ቢሊዮን ብር በላይ ሰውረዋል የተባሉ 24 የስፖርት አወራራጆች በቁጥጥር ስር ዋሉ። ከፍተኛ መጠን ያለው ገንዘብን ሰውረዋል የተባሉ በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ እንዳለው ግለሰቦቹ ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረው ነው የተያዙት ብሏል። የተወሰደው እርምጃ በደህንነት አገልግሎቱ በቁጥጥር ስር የዋሉት 24 የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው መሆናቸው ተገልጿል። የስፖርት አወራራጅ ድርጅቶች ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያካሂዱላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር የገንዘብ ስወራውን ፈጽመዋልም ተብሏል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፍቃድ በመውሰድ የሚንቀሳቀሱ ናቸው ተብሏል። እነዚህ ድርጅቶች የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀዋል ወይንም አሳንሰው አቅርበዋል ተብሏል። የብሔራዊ መረጃና የደህንነት አገልግሎት በዚህ የተነሳ የቤቲንግ የስፖርት አወራራጅ ድርጅቶች በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አመልክቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት ግለሰቦችን በቁጥጥር ስር ለማዋል በጋራ መስራታቸውም ተገልጿል። የብሔራዊ መረጃና ደህንነት አገልግሎት ፍቃድ ኖሯቸው ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው መሆኑንም ጠቅሷል። እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፉ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጿል። በህጋዊነት ፍቃድ ያወጡት ድርጅቶች ክትትል በሚደረግበት ወቅት ፍቃድ ሲያወጡ ካስመዘገቡት ቢሮ ለቀው መሰወራቸውንም በመግለጫው ላይ ተጠቅሷል። መግለጫው አክሎም የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን መሰረት ያደረገ ግብር አለመክፈላቸውም እንደተደረሰበት ገልጿል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል መግለጫው ጨምሮ አስታውቋል። በልዩ የኢኮኖሚ ዞኑ ተመርተው ወደ ውጭ ከተላኩ ምርቶች ከ670 ሺህ በላይ የአሜሪካን ዶላር የውጭ ምንዛሪ መገኘቱ ተገለጸ። የደብረ ብርሃን ልዩ የኢኮኖሚ ዞን በበጀት ዓመቱ የመጀመሪያዎቹ 4 ወራት ውስጥ በልዩ የኢኮኖሚ ዞን ተመርተው ወደ ውጭ ከተላኩ የጨርቃ ጨርቅና አልባሳት ውስጥ 676523 የአሜሪካን ዶላር የውጭ ምንዛሪ መገኘቱ ተገልጿል። የልዩ ኢኮኖሚ ዞኑ ስራ አስኪያጅ አቶ የሺጥላ ሙልጌታ በኢኮኖሚ ዞኑ ካሉ 8 ሼዶች መካከል በስድስቱ ኢንዱስትሪዎች ገብተው በማምረት ላይ እንደሚገኙ ገልጸው ቀሪዎቹን በቅርቡ ለባለሀብቶች ለማሸጋገር እየተሰራ መሆኑን አስታውቀዋል። አክለውም ልዩ ኢኮኖሚ ዞኑ ተኪና የውጭ ምንዛሪ የሚያስገኙ ምርቶችን በስፋት በማምረት ላይ ይገኛል ብለዋል። በበጀት ዓመቱ የመጀመሪያዎቹ 4 ወራት የተመረተ ከ7.2 ሚሊዮን በላይ የአሜሪካን ዶላር ግምት ያለው የቢራ ብቅል ለፋብሪካዎች መቅረቡንም ገልጸዋል ሲል የዘገበው ኢዜአ ነው። በተጨማሪም ተኪ ምርት በማምረትና የአርሶ አደሩን ምርት በግብአትነት በመጠቀም የገበያ ትስስር በመፍጠር አስተዋጽኦ እያበረከተ መሆኑንም አንስተዋል። ቆዳ ሰብሳቢዎች ለአምራች ኢንዱስትሪዎች በጊዜው ቆዳውን ተደራሽ የማድረግ ችግር እንዳለባቸው ተገለጸ። የኢንዱስትሪ ሚኒስቴር የጥሬ ቆዳና ሌጦ ጥራትና አቅርቦት ላይ የሚስተዋሉ ችግሮችን ለመፍታት እየሰራ ቢሆንም የቆዳ ሰብሳቢዎች ለአምራች ኢንዱስትሪዎች በጊዜው ቆዳውን ተደራሽ የማድረግ ችግር እንደሚስተዋል አስታውቀዋል። በኢንዱስትሪ ሚኒስቴር የእድገትና ተወዳዳሪነት ዘርፍ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ አምራች ኢንዱስትሪዎች የማምረት አቅም በመጨመርና ተወዳዳሪ በመሆን በዘርፉ የሚጠበቅባቸውን ውጤት ማምጣት አለባቸው ሲሉ ገልጸዋል። በቆዳ ኢንዱስትሪ ዘላቂ ጥራት ያለው የጥሬ ቆዳና ሌጦ አቅርቦት እንዲኖር በግብአት አቅርቦትና ጥራት ላይ ያሉ ቁልፍ ተግዳሮቶችን በመለየት የማሻሻያ ምክረ ሀሳቦችን እያቀረብን በዘርፉ አሉ የሚባሉትን ችግሮችን እየፈታን ነው ያሉት ሚኒስትር ዴኤታው አሁን ላይ የማምረት አቅማቸውን ከፍ ከሚያደርግ የፖሊሲ የኃይልና የፋይናንስ ችግሮችን በመቅረፍ ውጤታማ የሚሆንበትን መንገድ አመቻችተናልን ብለዋል። አክለውም አሁንም የቆዳ ጥራት ችግር፣ ምቹ መጋዘን ያለመኖር፣ የቆዳ ሰብሳቢዎች ለአምራች
አምራች ኢንዱስትሪዎች በጊዜውን ቆዳውን ተደራሽ የማድረግ ችግር ከደንብ ማስከበርና ከአካባቢ ጥበቃ ጋር መፈታት ያለባቸው ችግሮች ናቸው ሲሉ ገልጸዋል። ችግሩን ከቆዳ ማህበራትና አምራች ኢንዱስትሪው ጋር በመሆን እየፈታን የዘርፉን ሀገራዊ ጠቀሜታ ከፍ ለማድረግ እንሰራለንም ብለዋል። አብዛኛውን የዘርፉን ተዋንያን ህግና ስርዓትን አክብሮ እንደሚሰራ የሚታወቅ ቢሆንም በተዋዋሉት ኮንትራት መሰረት ኃላፊነታቸውን የማይወጡ ኢንዱስትሪዎች አሉ ሲሉም ጠቅሰዋል። በክልሉ በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች ያልተገባ ክፍያን በማስከፈል የምርት ዋጋ እንዲጨምር ምክንያት ሆኗል ተባለ። በአማራ ክልል በተለያዩ አካባቢዎች የተፈጠሩ ህገወጥ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን በማስተጓጎል በማዘግየትና ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር በማድረግ የኑሮ ውድነቱን በማባባስ በሸማቾች ላይ ጫና አሳድሯል ሲል የክልሉ ገቢዎች መምሪያ አስታውቋል። እነዚህ ኬላዎች የክልሉን የኢኮኖሚ እንቅስቃሴ በመክታታቸው ምክንያት መነሳታቸውን የክልሉ መንግስት የሰላምና ጸጥታ ጉዳዮች ቢሮ ህዳር 3 ቀን 2018 ዓ.ም በጻፈው ደብዳቤ ለቢሮአችን አሳውቋል ሲል መምሪያው ገልጿል። በመሆኑም የአማራ ብሔራዊ ክልላዊ መንግስት በከተሞች የአገልግሎት ገቢ አሰባሰብና ታሪፍ ማሻሻያ ክልል መስተዳደር ምክር ቤት ደንብ ቁጥር 220 ህዝባር 2017 አንቀጽ 7 በከተማ አገልግሎት ገቢ አርዕስት 1778 መሰረት የሲጫን ሲራገፍ አገልግሎት ክፍያ መሰብሰብ ያለበት አገልግሎቱ በተሰጠበት ከተማ ወይም ቦታ ብቻ መሆኑን እንዳለበት ይደነግጋል ብሏል። ይሁን እንጂ የደን ምርቶች፣ የግብርና ምርቶች፣ የማዕድን፣ የእንስሳት፣ የጫትና ማንኛውም የኢንዱስትሪ ምርት በሚጫንበትና በሚራገፍበት ቦታ ላይ